ሰቃይ ተማሪዎችን ከሌሎች ተማሪዎች የሚለያቸው ምን እንደሆነ ታውቃለህ? ምን ይመስላል? ሰቃይ ተማሪዎችን ከሌሎች የሚለያቸው መቼም በተፈጥሮ ሰቃይ ሆነው ስለተወለዱ ነው አትለኝም። እድለኛ ሆነው ስለተወለዱም አይደለም፣ ወይም ደግሞ በጣም ጠንክረው ስላጠኑም አይሆንም። ታዲያ ምንድነው ሰቃዮችን የሚለያቸው? ያላቸው ማይንድ ሴት ወይም አስተሳሰብ ነው እልሃለሁ። በዚህ ቪዲዮ አስተሳሰብህ እንዴት የትምህርት ውጤትህን ሙሉ በሙሉ እንደሚለውጠው እናያለን። በቪዲዮው መጨረሻ ላይ ደግሞ አሁን ላይ ያለህን ገዳቢ አስተሳሰብ ለመቀየር ከአሁን ጀምረህ ልትጠቀምባቸው የምትችላቸውን የተግባር ምክሮችንም አካፍላለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ አስተሳሰብህ እንዴት የትምህርት ውጤትህን ሙሉ በሙሉ ሊለውጠው እንደሚችል ከማየታችን በፊት ማይንድ ሴት ወይም አስተሳሰብ ማለት ምን ማለት ነው? ስንት አይነትስ የአስተሳሰብ ወይም የማይንድ ሴት አይነት አለ የሚለውን እንይ። አስተሳሰብ ወይም ማይንድ ሴት ማለት አንድ ሰው ስለ ራሱ አቅምና ችሎታ፣ ስለ ሌሎች ሰዎች እንዲሁም ስለ ሌሎች ሰዎች ስንል ስለ አስተማሪዎችህ ሊሆን ይችላል፣ ስለ ጓደኞች፣ ስለ ጎበዝ ተማሪዎች ሊሆን ይችላል፣ እንዲሁም ስለ ዓለም ያለው አመለካከትና እውነት ነው ብሎ የተቀበለው እምነቱ፣ እንዲሁም በዙሪያው የሚፈጠሩ ሁኔታዎችንና ክስተቶችን የሚያይበት መነጽሩ፣ የሚተረጉምበትና ምላሽ የሚሰጥበት ሪፈረንስ ፍሬሙ ነው አስተሳሰቡ ማለት እንችላለን። በሳይኮሎጂ ሁለት አይነት አስተሳሰብ ወይም ማይንድ ሴት አለ። የመጀመሪያው ፊክስድ ማይንድ ሴት ወይም ቋሚ አስተሳሰብ ወይም የማይለወጥ አስተሳሰብ ይባላል። ይህ ቋሚ አስተሳሰብ ያላቸው ሰዎች አንድ ሰው አሁን ላይ ያለውን ነገሮችን የማድረግ አቅምና ችሎታው ወይም ካፓቢሊቲ፣ የማሰብና የማሰላሰል ብቃቱ ወይም ደግሞ ኢንተለጀንሱ እና አዳዲስ ነገሮችን የመማርና የመፍጠር ችሎታውን መለወጥና ማሻሻል አይችልም ብለው ያምናሉ። የአንድ ሰው አቅምና ችሎታ የማይለወጥ የተፈጥሮ ስጦታ ነው ብለው ያምናሉ። በተቃራኒው ደግሞ ግሮዝ ማይንድ ሴት ወይም ሁለተኛው የማይንድ ሴት አይነት ወይም የማደግ አስተሳሰብ ያላቸው ሰዎች አንድ ሰው አሁን ያለውን ነገሮችን የማድረግ አቅምና ችሎታ፣ የማሰብና የማሰላሰል ብቃቱን ወይም ኢንተለጀንሱን እንዲሁም የመማርና የመፍጠር አቅምና ችሎታውን በጥረትና በጽናት በመስራት ማዳበርና ማሻሻል ይችላል ብለው ያምናሉ። አንተ ራስን የትኛው አስተሳሰብ ካላቸው ሰዎች ውስጥ አገኘው? ፊክስድ ማይንድ ሴት ካላቸው ወይስ የማደግ ወይም ግሮዝ ማይንድ ሴት ካላቸው ሰዎች ውስጥ? ኮሜንት አድርግልኝ፣ አነበዋለሁ። ወደ ቀጣይ እንለፍ። በሁለተኛ ደረጃ የምናየው አስተሳሰብ ወይም ማይንድ ሴት ለአንድ ሰው የትምህርት ስኬታማነት መሰረትና አስፈላጊ የሆነው ለምንድን ነው የሚለውን እንዲህ በቅርብ የተደረገ ጥናት እንደሚያሳየው ከሆነ ግሮዝ ማይንድ ሴት ማለትም እውቀቶችንና ችሎታዎችን በጥረትና በጽናት በመስራት ማዳበርና ማሻሻል እንደሚቻል የሚያምኑ ተማሪዎች ፊክስድ ማይንድ ሴቱ ማለትም እውቀቶችንና ችሎታዎችን ማዳበርና መለወጥ አይቻልም ብለው ከሚያምኑ ተማሪዎች በተሻለ ሁኔታ ከፍተኛ ውጤት ይሰራሉ ይላል። ለምሳሌ ይላል ይህ ጥናት፣ እኔ በሂሳብ ሰነፍ ነኝ፣ ሂሳብ አይገባኝም፣ ሂሳብ ለእኔ የሚሆን ትምህርት አይደለም፣ ውጤቴን መቼም መሻሻል አይችልም ይላል። የሂሳብ አስተማሪ ስለማይመቸኝ ሂሳብ ትምህርቱም ያስጠላኛል፣ ሂሳብ ለእኔ የተፈጠረ አይደለም ብሎ ይላል። በተመሳሳይ ሁኔታ ውስጥ ግሮዝ ማይንድ ሴት ወይም የማደግ አስተሳሰብ ያለው ተማሪ ስለ ሂሳብ እንዲህ ይላል፣ እስካሁን ድረስ የሂሳብ ትምህርትን አልተረዳሁትም፣ አልገባኝም ይሆናል፣ ውጤቴም ዝቅተኛ ነበር። ከዚህ በኋላ ግን ሂሳብን በተለየ ትኩረትና ስልት በማጥናት እና ደጋግሜ በመለማመድ
ትምህርቱን ግን አልጠላውም። ውጤቴም እንዲበላሽ ስለማልፈልግ ያልገባኝን ከሌሎች ተማሪዎችና ከአስተማሪዎች በመጠየቅ እረዳዋለሁ፣ አሻሽለዋለሁ ይላል። በሁለቱ አስተሳሰብ መካከል ያለው ልዩነት ትልቅ ኃይል አለው። አንዱ የእድል በሮችን ሲዘጋ፣ ሌላው ደግሞ የእድል በሮችን ይከፍታል። ስለ አንድ ሰው ታሪክ ልንገራችሁ። እስኪ ስለ ቶማስ ኤዲሰን አስቡ። አምፖልን ከመፍጠሩ በፊት ከ1000 ጊዜ በላይ ያልተሳካ ሙከራዎችን አድርጓል። ከ1000 ጊዜ በላይ ሞክሬ አምፖል መስራት ያልቻልኩት እኔ አምፖል የመፍጠር አቅምና ችሎታው ስለሌለኝ ነው ብሎ ቢያስብ ኖሮ ዛሬም ድረስ በጨለማ ውስጥ ልንሆን እንችል ነበር። እሱ ግን እያንዳንዷን ያልተሳካች አምፖል የመፍጠር ሙከራ አንድ አምፖል የማይሰራበትን መንገድ እንዳውቅ አድርጎኛል ነበር ያለው። ይህ ነው እንግዲህ ግሮዝ ማይንድ ሴት ወይም የማደግ አስተሳሰብ ማለት። ይቻላል ነው መልሱ፣ ድል አድርጎ ሲገባ ባንዲራ ነው ልብሱ። ወደ ቀጣዩ እንለፍ። በሶስተኛ ደረጃ የምናየው ማይንድ ሴት ወይም አስተሳሰብ የትምህርት ውጤትን እንዴት እንደሚያሻሽለውና እንደሚያሳድገው ነው። እዚህ ጋር ግሮዝ ማይንድ ሴት ወይም የማደግ አስተሳሰብ የትምህርት ውጤትን ያሳድጋል ስንል በቀጥታ አስተሳሰቡ ስላለ ብቻ ውጤታማ ያደርግሃል ማለት አይደለም። በመግቢያ ላይ እንደገለጽኩት ያለ ማይንድ ሴት ወይም አስተሳሰብ ሀሳብህንና ድርጊትህን ይቆጣጠረዋል። በዚህ መንገድ ነው ወደ ስኬት የሚያመራህ። የማደግ አስተሳሰብ ሲኖርህ አቅምና ችሎታህን ማሻሻል እንደምትችል ስለምታምን ውጤታማ የሚያደርጉ የጥናትና የመማር ስልቶችን ፈልገህ እንድትጠቀም ስለሚያደርግህ በጥሩ ሁኔታ እንድትማር ያስችላል። ውጤታማ የሚያደርጉ ስልቶችን ስትጠቀም የተሻለ ታውቃለህ። የተሻለ ስታውቅ ደግሞ የተሻለ ውጤት ትሰራለህ ማለት ነው። ሁለተኛ ደረጃ ከባባድና አስቸጋሪ ፈተናዎችና ሁኔታዎች ሊሰብሩ አይችሉም። ያለህን አቅምና ችሎታ ማዳበርና ማሻሻል እንደምትችል ስታምን የሚያጋጥሙህ ከባባድና አስቸጋሪ ፈተናዎችና ሁኔታዎች ተጋፍጣቸው እንድታልፍ ያስችላል። እንዲያውም አዲስ ነገር እንድትማር እድል ይከፍቱልሃል። በሆነ ትምህርት ዝቅተኛ ውጤት ማምጣት ማለት የህይወት መጨረሻ ሳይሆን በደንብ ትኩረት ሰጥተህ ልትሰራበት እንደሚገባ አመላካች እንደሆነ ትረዳለህ። ምክንያቱም መሻሻል እንደምትችል ስላመንክ ማለት ነው። ሌላኛው ደግሞ የማደግ አስተሳሰብ ሲኖርህና መሻሻል እንደምትችል ስታምን የመማርና የማወቅ ጉጉት ይጨምራል። እኔ ጎበዝ ለምን አልሆንኩም ከማለት ይልቅ እንዴት ነው የተሻለ ተማሪ መሆን የምችለው ብለህ ትጠይቃለህ። መልሱን በመፈለግ ሂደትም የተሻለ ተማሪ ትሆናለህ። የማደግ አስተሳሰብ ሲኖርህና መሻሻል እንደምትችል ስታምን እያንዳንዷ ትንሽ ስኬትና መሻሻል በራስ ላይ ያለህን እምነት ያሳድገዋል። ይህ በራስ መተማመን ደግሞ በሌሎች ነገሮች ላይ ስኬታማ የመሆን እድልን ይፈጥርልሃል ማለት ነው። ወደ ቀጣዩ እንሂድ። አራተኛውና በመጨረሻ የምናየው ደግሞ ጠንካራ የሆነ አስተሳሰብ ወይም ማይንድ ሴት እንዴት መገንባት እንችላለን የሚለው ነው። እስካሁን ድረስ ያሉንን ገዳቢ አስተሳሰቦች የመቀየርና በአዲስ አስተሳሰብ የመተካት ሂደት የአንድ ቀን ስራ አይደለም። ዛሬ በትንሹ እንጀምራለን፣ በየቀኑ በመለማመድ እንለውጠዋለን። ከዚህ በታች ጥቂት ተግባራዊ ምክሮችን ይዤልህ ቀርቤያለሁ። በመጀመሪያ የትኛው አስተሳሰብ እንዳለ ማወቅ ይቀድማል። ከዚያ ማሻሻል ያለብን ታሻሽለዋለህ። ሌላው ስለ ራስህ አቅምና ችሎታ ምን ታስባለህ? ምን ነገሮችን ማድረግ እችላለሁ ብለህ ታስባለህ? ምንስ አልችልም ብለህ ታምናለህ? ለምንድን ነው የምትችለውን የቻልክበት ምክንያት? አልችልም ያልከውንስ ለምንድን ነው አልችለውም ያልከው? ለምን አልቻልክም? ሌላኛው የተግባር ቲፕ፣ ይህ ትምህርት ያስቸግረኛል፣ ያታግለኛል፣ አልቻልኩትም የምትለውን አንድ የትምህርት ሰብጀክት ምረጥና በዚህ መንገድ ጻፈውና ለራስህ ንገረው ደጋግመህ። ለምሳሌ ኬሚስትሪን እንውሰድ። ኬሚስትሪ ገና አልገባኝም፣ እስካሁን ድረስ አልተረዳሁትም። ከዚህ በኋላ ግን በተለየ መንገድ በማጥናትና ጥረት በማድረግ
እረዳዋለሁ፣ አሻሽለዋለሁ በል ለራስ። ሌላኛው እንደገና ደግሞ ፕራክቲካል ቲፕ፣ አስተማሪው ስለማይመቸኝ በሱ ምክንያት ትምህርቱንም ጠልቼዋለሁ የምትል ከሆነ በዚህ መንገድ ቀይረው። አስተማሪው ላይመቸኝ ይችላል፣ በሱ ያለኝን ጥላቻ ትቼ ትምህርቴ ላይ ማተኮር እፈልጋለሁ፣ ማተኮርም አለብኝ። በሱ ምክንያት በሰብጀክቱ ውጤቴ ዝቅ እንዲል አልፈልግም። ምናልባት ከዚህ ሰብጀክት የኢንትራንስ የማለፊያ 1 ነጥብ ቢጎለኝና ሊሞላልኝ ይችል ይሆናል። እንደሌላው ትምህርት ከፍተኛ ውጤት እንኳን ባላመጣም የተወሰነ ጥረት ባደርግ ልሰራው እችል ይሆናል ብለህ ለራስህ አሳምነው። አንዳንድ ጊዜ ችላ ያልናቸው ነገሮች በቀላሉ ልንሰራቸው የምንችላቸው ነገሮች ሆነው እናገኛቸዋለን። ስለዚህ በአስተማሪ ምክንያት አስተማሪ ስለሚደብርና ስለሚያስጠላ ብቻ ትምህርቱንም የጠላ ካለ ይህን አስተሳሰብህን አስወግደ በቃ ሁሉም ሰው ላይ ሊመቻ አይገባም። ሲጀመር እንዴት አንተም እንዲመችህ መጠበቅ የለብህም። እንዴት ሊመች ይችላል? ከእናትና ከአባት መካከል ራሱ እኮ ሁለቱም ላይመቹ ይችላሉ። ወይ አንዷ ላይ ነው፣ አንደኛው ወደ አባቱ ይሄዳል፣ አንዱ ወደ እናቱ ነው። ካሳደጉና ከወለዱ እንኳን አይደለም አስተማሪ ማለት ነው። ስለዚህ አስተማሪ እንዲመች መጠበቅ የለብህም። በሱ ምክንያት ደግሞ ትምህርቱን ዝቅ ማድረግ የራስህን ውጤት ነው ዝቅ የሚያደርገው። 5 እና 10 ውጤት ይሁን አንድ ነጥብ ራሱ እኮ አቅጣጫ ተቀይራለች አንዲት ነጥብ። ስለዚህ አለወጉ የተንሻፈፈ አስተሳሰብን አስተካከል ማለት ነው። ሌላው ተግባራዊ ምክር ደግሞ ከስህተቶች መማር ነው። ሌላው ምክረ ሀሳብ ከስህተቶች የመማር ልምድን አዳብር። እንዴት እንደዚህ ይሆናል? ምን ተሳሳትኩኝ? እንዴት ይህ ተፈጠረ ከማለት ይልቅ የተፈጠረው ችግር ምን ነበር? በቀጣዩ እንዴት ላሻሽለው እችላለሁ ብለህ ራስህን ጠይቅ። በዚህ መንገድ ከእያንዳንዱ ስህተት የመማር ልማድን ማዳበር ትችላለህ። ራስህን ከመውቀስና እንደማይረባ ከመቁጠር ማለት ነው። የመጨረሻው የተግባር ቲፕ የምንለው ወይም ምክር ሀሳብ ከአሁን ጀምረህ የምታያቸውና የምትሰማቸውን ነገሮች በሙሉ ፖድካስት ሊሆን ይችላል፣ ምንም ይሁን ምን የምታነባቸውን መጽሐፎችም ሊሆን ይችላል፣ እንዲሁም አብረህ ጊዜ የምታሳልፋቸውን ሰዎች አዎንታዊ አስተሳሰብን የሚደግፉ እንደሆኑ እርግጠኛ ሁን። አለበለዚያ አንተ እችላለሁ፣ ይህን ማሻሻል እችላለሁ፣ ቀይራለሁ እያልክ በጎን ደግሞ ይሄማ እንዴት ብሎ ይችላል፣ አንተ እኮ እንደዚህ አይነት ተማሪ ነህ፣ ልትሻሻል አትችልም፣ መቀየር አንችልም እኛ በቃ ብለው ከሚያስቡ ተማሪዎች ጋራ ወይ ደግሞ ሀሳብ ሼር አታድርግ። ስለዚህ ጉዳይ ከቻልክ ቀይር፣ ግን መቀየሩ ከከበረ ሀሳብ በዚህ ጉዳይ ላይ ሼር አለማድረግ ነው። ሀሳብ አለመስጠት ትችላለህ በዚህ አይነት ዙሪያ ማለት ነው። እና ደግሞ በለዛ እዛው ውስጥ ተመልሰህ ያው ውሃ ቢወቁትን ቦጭ እንዳይሆን ማለት ነው። አስተሳሰብህን አዲሱን አስተሳሰብህን ፕሮቴክት ማድረግ አለብህ፣ መጠበቅ አለብህ። ማንም መጥቶ የማይሆን ሀሳብ እንዲዘራብህ መፍቀድ የለብህም። ጠቅለል ስናደርገው በዚህ ቪዲዮ ያየነው ማይንድ ሴት ወይም አስተሳሰብ የትምህርት ስኬት መሰረት እንደሆነ አይተናል። በአጠቃላይ ማደግና መሻሻል እንደምትችል ስታምን የስኬት በር ይከፈትልሃል። በትምህርት ብቻ አይደለም፣ በሌላውም የህይወት ዘርፍ ማለት ነው። በአንድ ጥያቄ ልጨርስ። ዛሬ ወደ ጥናት ስትሄድ የትኛውን አስተሳሰብ ይዘህ ነው የምትሄደው? ቋሚ አስተሳሰብ ወይስ የማደግ አስተሳሰብ? መልስህን ኮሜንት ላይ ጻፍልኝ፣ አነበዋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ቀጣይ ሌላ ጠቃሚ ቪዲዮ ስለቅ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች ጓደኞቻችሁ ይጠቅማል ካላችሁ ደግሞ ሼር አድርጉት። ስላዳመጣችሁኝ አመሰግናለሁ። መልካም የትምህርትና የለውጥ ጊዜ